ሰለኝ አይካል እንዴት ነው ያለኝ? እንዴት ነው በጠዋት መጣ አይደለ? ያው ዋና ስራ አስፈጻሚዎች አብዛኛውን ጊዜ በጠዋት ነው ቀናቸውን የሚጀምሩት። በጣም የሚያምር ቤት ነው። እስቲ ጠዋት ሩቲንን እስቲ ቤትን እያስጎበኘን ትነግረኛለህ? ደስ ይለኛል። እሺ በጠዋት እንነሳለን። እሺ ሙሉ ቤተሰቡ ከስራ በፊት ጊዜ እናሳልፋለን። ጋዝ ወይ ጠዋት ነው ያለን ወይ ማታ ነው ያለን። 12 ሰዓት እንነሳለን። እስከ 1 ሰዓት ተኩል እስከ 2 ሰዓት ድረስ ከልጆቼ ጋር ከባለቤቴ ጋር ታይም እናወራለን። ቆንጆ እቃዎች ናሉ። እስቲ እንዴት ዲዛይን እንዴት እንደሚሰራ እስቲ አሳየኝ። መጀመሪያ ቤቱን ቲም እናጠናለን። ሴራሚኩ ምን አይነት ነው፣ የከስተመሩ ዋናው ነው፣ የከለር ፍላጎቱ። ይኸውም በራሴ ቴስት የተሰራው እኔ አሁን ለግሪን ከርብ ነው ይፈጠው። እነዚህ ምንድን ናቸው? ኪችን ካቢኔት ይሄ እንዳለ ልክ ፈርኒቸር ታዲያ ከሶፋው ውጪ እሺ ፕሮዳክቶችን አሳይ። ይሄን ኮምባይን አድርጎ የቤቱ ቲም አብዛኛው እንደምታውቁት አረንጓዴ ተቻለ ነው። ስለዚህ ሁሉም ላይ ራሱ አራቱን ከለር ለመጠቀም ሞክረናል። በደንብ ኢንተረስቲንግ እሱ ስለሆነ ቤዚኩ ደግሞ ውድን ከለር ስለሆነ ሼልፍ ለሚፈልግ ሰው እንደዚህ ሼልፎች ይኖሩናል። ዳይኒንጉም የኛ ነው። የእናንተ ነው? በጣም ነው ቆንጆ ነው። በጣም አቹዋሉ ካለው እኔ ድሮ ፋዘር ጠዋት ሲነሳ እኔ ቅዳሜን የማስታውሰው እሱ ፋዘር ቁጭ ብሎ ቫይነል ሲሰማ ነው እንደሳም ሬይ ቻርልስን ምናምን እና እስኪ ዛሬ እኔ ያው አሽከርካሪ ሆኜ አንተ ተሳፋሪ ሆነ ትሄዳለህ። ጉዟችን እንጀምራለን። ደስ ይለኝ። በህይወታችን ውስጥ አንድ የሥራ ዘርፍ ውስጥ እንገባለን። በዛ የተወሰነ ደረጃ እንሄዳለን። ከዛ በኋላ ደግሞ አይ ነው ይሄ ነገር መክሊቴ አይደለም ወይም መክሊቴ ማግኘት አለብን ብለን ደግሞ የምንቀይረው አቅጣጫ አለ። አብዛኛውን ጊዜ እነዚህ ነገሮች ትንሽ ተቀራራቢ ሊሆኑ ይችላሉ፣ አንዳንዴ ደግሞ በጣም የተራራቁ። እንግዲህ በዛሬው ሲኢኦዎቹ የልቅ ፈርኒቸር መስራችና ሲኢኦ ወይም ዋና ስራ አስፈጻሚ ከአቶ ሰለሞን ልበል ወጣት ነገር ስለምንተዋወቅም ይከብዳል። እስቲ ሰሌ እኔ ይህንን እንደው እንደ መግቢያ ያስቀመጥኩት ፎቶ ነው የምትሰራው የነበረው ፕሮዳክሽን ላይ ነበረ የምትሰራው። ወደ ፈርኒቸር መጥተሃል። ያንን ነገር እንደው ትንሽ ፖይንት አውት ለማድረግ ነው። ወደ በኋላ ላይ በደንብ አንስተን ሺፍቱ እንዴት ነው ቶት ፕሮሰሱ እንዴት ነበር የሚለው እናወራለን። አሁን ግን እስቲ እንደው ያኔ ፎቶግራፊ ስትጀምር የነበረው የመጀመሪያ እንደው ሜሞሪህን ወይንም በልጅነት ወይኔ ፎቶግራፍ ማንሳት ደስ ይላል የሚለውን ሞመንት እስቲ አስታውሰኝ። ከፎቶግራፍ አልጀመረም። መጀመሪያ ሲጀምር ፔይንት ነበር፣ ፔይንቲንግ ነበር። ፖርትሬቶች ሰራ ነበር ከስራስ ኦይል ፔይንቶች፣ ዋተር ፔይንት። በጣም ዲቴል አይደለም ግን የሆኑ ነገሮች በተለይ ፔንስል ላይ ጥሩ ነበር የምሰራው ፖርትሬት። ምንድነው በባህሪ መሰለህ አሁን ረጅም ሰዓት የሚፈጅ ከሆነ የሆነ ነገር በተቻለው መጠን የሚያጥርበትን መንገድ ፈልጋለሁ። ስዕሉ በጣም ታይም እየወሰደ ሲመጣ ወደ ፎቶግራፍ ስልክ ላይ ስማርትፎን ከመጣ በኋላ የሆኑ ፍሬሞች መቅረት ሲችሉ እዛ ውስጥ ስለዚህ ፖርትሬቱን ማንሳት ላንድስኬፖቹንም ወደ ማንሳት እና እሱን ትሪት ወደ ማድረግ መጣ። ፎቶግራፍ ምንድን ነበር? ምን ፎቶግራፍ ነበር? ኮሜርሻል ብቻ ነበር። ፕሮዳክት ፎቶግራፊ ላይ ፕሮዳክት እና ሞስት ኦፍ ፕሮዳክት ናቸው። ይሄ ቢራ አብዛኞቹ ቢራ ከስተመሮች እንደዛ ነበር። እስቲ አሁን በደንብ ወደ ኋላ ልመልስህ እና ልጅነትህን ከስዕልም ጎን ለጎን ምን አይነት ነበር? እስቲ በራሴ ነው ሴልፍ ኤምፕሎይድ ነው ወይም እንደ አብዛኛው ጊዜኛ ስናድግ ፓይለት ዶክተር አለን አይደለ? እንዴት ነበር? እስቲ የራሴን ስራ መስራት እፈልጋለሁ የሚለውን ነገር ያገኝባት ነጥብና እስቲ ድገት ንገረኝ። ክፍለ ሀገር ነው ያደግኩት። ትንሽ ጫና ነበረው። ስለዚህ ላይፍን ማሸነፍ ትልቁ ኢሹ ነው። መሆን ከምትፈልገው ሰው በላይ ማንም በጣም መጥፎ ባልሆነ መንገድ ብቻ ራስን ማሸነፍ ነው ትልቁ። ስለዚህ ብዙ እንትናም በሆን ወይም እንደዚህ በሆን ብዬ ማስበው ነገር አልነበረም። ስለዚህ ከልጅነት ጀምሮ የነበረው ትልቁ ነገር እንዴት ጥሩ ስራ መስራትና እንዴት መቀየር እችላለሁ፣ በስሬ ብዙ ሰው እንዴት ሊኖር ይችላል። የት ነው ያደግከው?
ብዙ ቦታ ጅማ ነው የተወለድኩት። ወሊሶ አድጌያለሁ። ከዛ አርባ ምንጭ ነው የተማርኩት። ሌሎቹ ጋር ደግሞ የተወሰነ ቆይተናል። እስቲ ልጅ ሆነን በጣም ማተር የሚያደርጉ አሁን እኔ ሁሌ ድሮ ስጠየቅ ቃላት በጣም እንደው ማተር የሚያደርገው ለአንተ ምንድን ነው ስባል ስኬት ነው የምለው፣ ወይም ሰክሰስ ለእኔ በቃ ከምንም በላይ የማስቀድመው ነገር ያንን ነው ነበረ። በልጅነት በጣም በቃ የምፈልገው ነገር ይህንን ነው፣ እዚህ ላይ ነው መስራት የምፈልገው የምትለው ነገር ምንድን ነበር? አንድ ነገር ነው፣ ጥሩ ሰው መሆን። በሁሉም ዘርፍ ጥሩ ሰው መሆን፣ እንደ አለቃም፣ እንደ ስራም፣ እንደ ባል፣ እንደ ልጅ፣ እንደ ሁሉም፣ እንደ አባት፣ እንደ ጓደኛ ዘርፉ ሙሉ ተጨምቆ የትኛውም ቦታ ላይ ሰው ዲስአፖይንት አለማድረግና ጥሩ ሰው ለልጅነት ቋንቋ ጥሩ ሰው መሆን ነው የሚገልጸው አይደለ? ለነገሩ በዛ ጊዜ እኮ ሁላችንም ጥሩ ነው። አይ ኖ እሱን ቲፕ ማለት ኮንዲሽን ዲዮን ስመጣ ነው ትንሽ እየተቀየረ ነው። አሁንስ ምንድነው ለአንተ በጣም ማተር የሚያደርግልህ በአሁኑ አስተሳሰብ? ያው ጥሩ ሰው መሆን እንዳለው ኢንትሪንሲክ ስለሆነ አሁንስ ምንድነው? አሁን ትልቁ እንትን መገኘት ነው ለኔ። ስለዚህ አሁን እዚህ መገኘት በትክክል በሙሉ ማንነት ቤትም ስገባ ለልጆቼም ለሚስቴም ይህን ስራም ቦታ ላይ እንደ ስራው እንደ አለቃ ሳይሆን ስራው እንደሚፈልገው ሰው ሙሉ ሰውና መገኘት ያለ እኔ ማተር ያደርጋል። ስለዚህ ሰውም ሳገኝ ጥቂት ሰው ነው ማገኘ፣ እነሱም በሙሉ ልብና በሙሉ ማንነት ማግኘት ይሄ ለእኔ በጣም ማተር ያደርጋል። ስንት ልጅ አለ? ሳይ በጣም ወጣት ነህ እና እየፈራሁ ነው የምጠይቀው። አይ ሁለት ልጅ አለ። ስንት ዓመታቸው ነው? 2 ዓመት ተኩልና 1 ዓመት ተኩል። አባትነትና እንዴት ነው ስራ? አብዛኛውን ጊዜ ባላንስ መደረግ አለበት ሁሌ ቢሆን። በጣም ይሄ ወርክ ላይፍ ባላንስ የሚል ነገር አለ። እንዴት ታቻችሏል? እስቲ እርሊ ነው የምነሳው። በጣም እርሊ ነው የምነሳው። ጠዋት ላይ ስልክ ሳይረብሸኝ ታስክ ውስጥም ሳልገባ ከ12 ተኩል እስከ 2 ሰዓት ያለችው ታይም አብረን ነው የምናሳልፈው። ሁላችን እርሊ ነው የሚነሱት። እንድትስን ሰዓት 12 ሰዓት ከዛ በፊትም ይነሳሉ። እናወራለን። አክቲቭ ናቸው በጣም። ማታ ደግሞ በቻልኩት እርሊ ይገባሉ። 2 ሰዓት ስለሚተኙ ከዛ በፊት ይገባሉ። በደንብ ለማስጠናት ምንም የሆኑ ነገሮችን ኮንዲሽን ለማውራት ያደርጋል፣ ይጠቅማል። በዛ ነው ባላንስ ማድረግ። በጣም አሪፍ። ይሄ እንግዲህ አባትነት ከመጣ በኋላ ስራ ላይ ምን አይነት ለውጥ አስተሳሰብ ላይ ያመጣል? በጣም ፕሬሸር አለው ወይንም አባት ስትሆን ልበልህ ወይንም ልጅ ሲኖርህ የምትሮጥበትን መንገድ ይቀየራል ይባላል። በጣም እኛ እንደው ለራስህ መኖርና ለሌላ ሰው ማሰብ ሲጀምር በጣም የተለያየ ነው። እስቲ ሳሌ ንገረኝ፣ ኢየሱስ ምን ያህል ቀይሮሃል ያ ነገር? በሁለት ዘርፍ ነው። አንደኛ ኤምፕሎዮች ላይ አሁን ልጆች ያላቸው ሰው ሲኖር በጣም ሴንሲቲቭ ትሆናለህ። አሁን አሁን ፍቃድ በተለይ ልጅን በተመለከተ ፍቃድ ሲፈልግ ሴንሲቲቭ ነው። ወዴትም እንትን ማለት አትችልም። ያ ማተር ያደርጋል። ለእኔ ደግሞ አሁን በፊት አመሽ ነበር ስራ ላይ። ስለዚህ አሁን ትንሽ ፑሽ አድርገን አምሽተን ለነገ ማቃለል ካለብን ኦር ሌሎች ስኬጁሎች መሰራት ካለበት ታመሻለህ ቢሮም ችግር። ከልጅ በኋላ በጣም ይከብዳል። እስቲ ፎቶግራፊ ምን ያህል ጊዜ ሰራ? ፎቶግራፊ ወደ 4 ዓመት ከምናምን። ምንድን ነው በጣም የምትወደው? እስቲ ስለ ፎቶግራፊ። ላይቲንግ ኮንትሮል እና ፕሮዳክቱን ራሱ ከስተመሩ በፈለገው መንገድ ማስቀመጥ፣ ፕሮዳክት ገበያ ላይ አውጥተህ መሸጥ ያንተ ስራ ይሻላል። ሰውየው ስራውን ነው የሚያመርተው ባሰበው በፈለገው መንገድና አንተ ደግሞ በምትችለው አቅም ያ ነገር የሚሸጥ ሰው ማርኬቲንግ ነው። በዛ ጥሩ ካልሰራ አይሸጥም። አንተ ላይ ዲፔንድ የሚያደርገው ከተማ ላይ ተሰቅሎ ስታያቸው። ለምን ያህል ጊዜ ሰራ እሱን ስራ? እንደዛው ወደ 4 ዓመት ከምናምን እሱ ነው የሰራው። ከተማ ላይ ፈርኒቸር እናያለን፣ ኢንቴሪየር ዲዛይን ብዙ እናያለን። አንዳንዴ ግን ለየት ያሉ ዲዛይኖችን በላቸው ሆሊስቲክ የሆኑ በጣም የሚያማምሩ ዘመናዊ አስተሳሰብን የሚያንጸባርቁ ደግሞ የቤትን እቃዎች ታያለ። አሁን ልቅ ፈርኒቸር ነው። እስቲ ልቅ እንዴት ተጀመረ? ዋናው ደግሞ እስቲ ከፎቶግራፊ ቅድም መነሻ ላይ እንዳልኩት ምን አስወሰነ? አይ በቃ ዛሬ እኔንን ከአሁን በኋላ አልሰራም እንድትል? የሰርቪሱ ኢሹ ነው። ቢሮ ነበረኝ። ለቢሮ የምናዛቸው ቴብሎች፣ ትንንሽም ካቢኔት ይሆን ቢሮ የሚፈልገውን ነገር የምናሰራው ነገሮች በተባለው ቀን አይደርስም፣ በተባለው ኳሊቲ አይደርስም። ያዘዝከው ዲዛይን ነው የሚመጣው ኮምፕሊትሊ የተለያየ ከለር፣ ሼፕ፣ ኳሊቲ
እነዚህ በጣም ኢሹ ነበሩ። ማኔጅ እያደረከው ትቀጥላለህ ሁሌ ስለማታሰራው። ፋይናሊ ቢሮ ውስጥ ጃር ነበረን እና በጣም ጠላሁት ራሱ ጃሩን ማየት። ስለዚህ የሆነች ነገር ስኬች አድርጌ ውድወርክ ፈልጌ አሰራው። ማለት ስሰጣቸው ትንሽ ስራ ስለሆነ መቀበል አይፈልጉም። አንድ ሲንግል አይተም። ስለዚህ ቁሜ የሆነ ያህል ብር ከፍዬ ቁሜ ሆናን አሰራሁት። ከስተመር ቢሮ ፎቶ ለሰርቪስ ሲመጣ ውሃ ሲቀዳ ሲወደው ከዛ እዘዝልኝ ሲል 1-2 ያለ ኦርደሩ 70-80 እየሄደ መጣ። በጣም ዲስአፖይንቲንግ ነበረው መሀል ላይ በሚያዙኝ ሰዎችና እኔ በማዘው። አንተ ሚድል ማን ሆነ በምትሰራበት ወቅት ስለዚህ ነገ ይደርሳል ሲሉ አንተም ደውለህ ነገ ስትል የምታውቀው ያን ነው። እዚህኛው ላይ ዲሲፕሊን ልክ ነው። በጣም ብዙ ችግር ተፈጠረ እና ያኔ ነው አይ በቃኛልክ በቃ ብዬ ካሜራ ነበረኝ ካሜራዎች እነሱን ሸጥኩኝ። 2 ቱልና ወደ ኮተቤ አካባቢ ወርክሾፕ ተከራየውና እሺ 150,000 ብር ተጀመረ። 150,000 ብር ነበር ከተከለ። ምን ያህል ጊዜው ነገር ይሄ ከሆነ 2 ዓመት ከ8 ወር 2 ዓመት ከ8 ወር 3 ዓመት አጥመሩ 3 ዓመት ትንሽ ወር ይቀር። እስቲ ፈርኒቸር ላይ በጣም ፐርሰናል የሆኑ ቴስቶች አሉ። አሁን እኔ የምወደው አይነት ፈርኒቸር ይኖራል፣ አንተ ሌሎችም ተመልካቾቻችን ይኖራል። ከዲዛይን ከቶት ፕሮሰስ አንስተህ እንዴት ነው ይሄ ይወደዳል፣ ይሄ የበለጠ ኢትዮጵያ የራሱ ደግሞ አንድ በጣም ዩኒክ የሆኑ ባህሎች አሉን አይደል? ከዛ አንፃር እንዴት ትሰራዋለህ? እኛ መጀመሪያ ሳይት ሄደን እንለካለን። ሳይት ስለካ እንደ ከስተመር ነው እኛ የምንለካው። እንደሚሰራው ሰው ፕሮዳክሽን እንደሚሰራው ሰው አለ። እኛ እዚህ ቤት ውስጥ ብንጠቀም የቱ ፓርት ፈንክሽናል አይደለም ኤንድ ከስተመራችን ያሰበው ኪችኑን በዚህ ጋር ከሆነ ሰው ሲገባ ሲወጣ ዳይኒንግ ቴብል ሲቀመጥ ሶፋ ሲቀመጥ እሱ እዚህ ጋር ፈለገው እንጂ አክቹዋል ነገር ይወገን እዚህ ጋር ሊሆን ይችላል ቦታው። ስለዚህ ፑሽ አድርገን ቦታ አስፈርሰን ሌላ ቦታ ቀይረን ከዚህ በኋላ ደግሞ ኢንተርቪው አለ። ምን አይነት እቃዎች አሉ፣ ምን አይነት ምግብ ነው የምታበስለው፣ ላይፍ ስታይል ራሱ ምን አይነት ነው፣ ከለር ቶኑን ከዛ ነው የምንመርጠው፣ አቀማመጦቹን፣ ሙቀት ምናምን የሚረብሹ ነገሮች ኢንተርቪው አድርገን ከዛ በኋላ 9 ዲዛይነር አለ። አንድ ዲዛይነር ፉሊ ያንተን አንድ ኪችን የኛ እያንዳንዱ ስራ ከስተም ነው። ስለዚህ አሁን 1 ሜትር ከቁም ሳጥን ብትስ ባለ ልብስ መጠን እና ባለ ያቀማመጥ መጠን ነው ዲዛይን የምናደርገው። ራስ አስተሳሰብንም የሚያንጸባርቅ አይነት ነገር ነው። አሪፍ። እስቲ ከስተም ሜድ ሲባል ሁሌም እኛ ሀገር ላይ የሚነሳ ነገር አለ። ለራሳችን የምንሰራው ነገር ብቻ መሆኑ ሳይሆን የሀገር ውስጥ ምርት ላይ ያለን እምነት ትንሽ ክፍተት አለው አይደለ? በጣም እሱ ነገር እንዴት ነው ያንን ነገር ለማቻቻል የምትሰሩት? ፈርኒቸር ትልቅ ዘርፍ ነው። ስለዚህ አሁን ኢምፖርት ሪኮመንድ የሚደረጉ ስራዎች አሉ፣ ኢምፖርት ሪኮመንድ የማይደረጉ ስራዎች አሉ። የእኛ ዘርፍ ላይ ኢምፖርት ማድረግ ማለት መክሰር ነው አይደለም? ምክንያቱም ከስተም ያደረገው ስራ ሺፒንግ አለ፣ የዶላሩ ኢሹ አለ። ከዛ መጥቶ እዚህ አሴምብሊ ራሱ ገና ከሙያተኛ ጋር ላያገናኘ አይችልም። ራሱ ፕሮዳክቱን የተመለከተ ችግር እንዳለው ነው። እኛ በዚህ ልክ ዲቴል ኳሊቲ በጣም ትልቅ ዲዛይን ነው የምንሰራው። እያንዳንዱ ነገር ከስተም ነው በራስ ቤት ስታይል። ስለዚህ በፊት ኢሹ ዴሊቨሪ ኳሊቲ እና ዲዛይን ነው። ይሄን ሙሉ በሙሉ ፈተናል። ስለዚህ እያንዳንዱ ቤት ከስተም ነው፣ በጣም ሃይ ኤንድ ነው ስራው። ይሄን ፊት ያደርጋል ቤቱ ላይ ሄዶ ግጥም ነው ልክ ነው የሚባለው አይነት መክሰር ነው ማምጣት። ኳሊቲ ኮንትሮል ማንሳት አሪፍ ነው። ኳሊቲ ኮንትሮል ምን አይነት አለ? ሁሌም ያው ማኑፋክቸሪንግ ሲባል ወይንም የራስህ ስራ ከስተም የምትሰራ ከሆነ ከግብአትህ አንስቶ መጨረሻ ላይ ደንበኞች ጋር እስከሚደርሱ ያለቀ ምርት ድረስ የተወሰኑ ፕሮሰሶች ወይም ሂደቶች አሉ ምርት ላይ። እስቲ እነሱ ደረጃዎች ላይ በምን መልኩ ነው የምርትህን ጥራት የምትቆጣጠሩት? ለዚህ ትልቁ የኛ ውሳኔ ስፔሲፊክ የሆኑ 2 ፕሮዳክቶችን ብቻ ማምረት። ስለዚህ ካፖርድ እና ኪችን ብቻ የምንሰራው ስፔሻላይዝ አድርገናል። የምናመጣቸው ማሽኖች በጠቅላላ ይሄን ፊት የሚያደርጉ ናቸው። ማሽን ስገዛ የሆነ ነገር ነው የሆነ ነገር ቢሰራልኝ ምናምን ብለህ ምናምን አለ የምትሰሩት። በጣም ሃይ ኢንድ እንትን ማምረት የሚችሉ የካቢኔት ማሽኖች ብቻ ነው የምናስመጣው። ስለዚህ አብዛኛው ማሽን ቤዝድ ነው። ከዛ ደግሞ ልጆቻችን በጣም ጎበዝ ነው። እንግዲህ ቢዝነስ ላይ በጣም ይሄ ቀጥ ያለ መንገድ የለም። ሁሌ ወደ ላይ ወደ ታች አለ።
እርግጠኛነትንም ደግሞ ማናገኝባቸው እንደ ኮቪድ የምትላቸው ጊዜያቶች አሉ። እንደ ለሀገሪቱ ደግሞ ሁኔታ የተለያዩ አይነት ሁኔታዎች ይፈጠራሉ። ግን ቢዝነስ ደግሞ ይቀጥላል። ሰራተኞች አሉ፣ ኪራይ አለ፣ ገቢዎች አሉ፣ ብዙ ነገር አለ። ያንን ነገር እስቲ በምን መልኩ ትዘጋጃላችሁ? እንደ ልክ ፈርኒቸር ሃርድ ታይምስ ወይም ከባባድ ጊዜያቶች በሚመጡበት ወቅት ያንን መንቀጥቀጥ ሾክ አብዞርብ ለማድረግ እንዴት እስቲ ትሰራለህ? እግዚአብሔር ይመስገን እስካሁን ከጀመርን ጀምሮ እንደዚህ አይነት ነገሮች ገጥሞን አያውቁም። እንደ ዝግጅት ምንድን ነው የምናደርገው? አሁን ችግር ራሱ ባይመጣ የሆነ ታይሞች ከፍ ዝቅ ይላል። እነዛን ታይሞች አንደኛ ፕሮዳክታችን አሁን ታይም እናገኛለን ለማሰብ። ስለዚህ ፕሮዳክቶቻችን ላይ ምን ችግሮች አሉ ኤንድ አይነት ነገሮች ላይ በጣም እየደጋገምን ነው ሳና። ስለዚህ ምን አይነት ነገሮች እንቀያየር፣ ዴቨሎፕመንት አንጻር እንዴት ነው የምናደርገው? ያን ነው የምናደርገው። ዲዛይኑ አዳዲስ ነገሮች ምን አሉ፣ አክሰሰሪዎች የሞከር እድል እናገኛለን በደንብ። ድርጅቱን በተመለከተ ስቶክ ነው በብዛት የምናዘጋጀው። ሁልጊዜ ለሆነ ያህል ጊዜ የሚሆኑ ስቶኮች አሉ በደንብ። ስለዚህ ምንም ቢፈጠር አንደኛ ለከፈሉት ክላይንቶች አሁን ባለፈው በነበረው የዶላር መቀየር ውስጥ የዋጋ ጭማሪ አላደረግም። አዲስ ለመጡት ሰዎች ነው እንጂ ለነበሩት ከስተመሮች በጠቅላላ በቂ ስቶክ ነበረ። የግብአትህን ነው ግብአቱ ላይ ሮ ማቴሪያል ላይ ያን አረግ። ራሳችን ግን ብዙ ሚስ ያደረግናቸው ተገናኝተን ያላወራንባቸው ታይሞች ይኖራሉ። እንጆይ እናደርጋለን። በጣም ዘይት እንሄዳለን። ናይስ። ከልጆች ጋር ብዙ ነገር ነው የምናደርገው። ለእኛ ታይም መገኘቱን እንደ ጥሩ ነገር ነው የምናየው። እንዲያውም ይሄ ቲም ቢልዲንግ ኤክሰርሳይሶችን የምታደርግበት በጣም አሪፍ። ስለዚህ ወደ ሊደርሺፕ ፊሎሶፊ እንሂድና እንግዲህ ቤተሰባዊ አይነት ስሜት ትፈጥራለህ። ደብረ ዘይት አብሮ መሄድ አለቃ ምናምን የሚለው ነገር የለም። አብሶ ማኒፋክቸሪንግ ለአንተም ካለህበት እንዴት ነው ያንን ነገር ስፒሪት ያንን መንፈስ የምገነባ? እኛ ጋር አለቃ የለም። እኛ ጋር አለቃችን ከስተመራችን። ስለዚህ ከስተመሩ የእኔም ከእኔም ስር ያለው የሁሉም አለቃ ከስተመሩ። ስናወራም በከስተመሩ ቦታው እንጂ የምናወራው እኔን ነው የወከለኝ ከስተመሩ ላይ ስላሉ። ስለዚህ መጥቼም ሳወራ የትኛውንም ሰው ያን ነው የሚያውቁት። ሲጀመር እኛ 1 2 3 እያለ ነው ሰው አሁን 80 ምናምን አይደረስም። ስንጀምር በ80 ምናምን ሰው አልጀመርንም። ስለዚህ ከሁሉም ጋር ፐርሰናል የሆነ ግንኙነት አለን በጣም። የመጀመሪያው ቅጥር ሰራተኛ ስሙ ማን ነው? ዴቭ ይባላል። ምንድን ነው የሚሰራው? ያኔ ሲመጣ ረዳት ነበር፣ አሁን ፐርቼዘር ነው። እኛ ጋር ሪል አናጺ የለንም። አሁን በተንባ አናጺ ወይም እንትኑ የለንም። አብዛኛው ፍሬሽ ግራጁዌት ነው ወይ ቴክኒክና ሙያ ላይ ያሉ ልጆች ሲስተም ክሬት ስላደረግን እና ሲስተሙ በጣም ጥሩ ስለሆነ ማንኛውም ሰው መጥቶ በሳምንቱ የኛን ፕሮዳክት መስራት ይችላል። ስለዚህ ስንቀጥርም ስናወራም ሰው ምን ያህል ኮሚኒኬት ማድረግ ይችላል ነው እንጂ ምን ያህል ጎበዝ ነው ብለን አይደለም። ታይም ላይ ኤንድ ኮሚኒኬሽን ላይ ምን ያህል ስኪል አለው ነው። ስለዚህ 30 ደቂቃ ከኔ ጋር ቁጭ ብለን ካወራን ስራው ከዛ በኋላ የሚመጣ ነገር ነው። ምን አይነት ነገሮች ነው የምትፈልገው? እስቲ አብሮኝ የሚሰራ ሰው ይኖራል ወይም ሊኖረው ይገባል ብለን የምታስበው ላይ? በጣም መሰረታዊ ነገሮች 2 ናቸው። ስሜቱን መንገድ ይችላል፣ እንደ ሰው ስሜት ማዳመጥ ይችላል። ምክንያቱም ስራው በጣም ሊያገናኝ ይችላል። የሰው ቁጥር ብዙ አለ። ስለዚህ የሆነ ነገር ደብቀህ የሆነ ነገር እንትን ሳትል የሆነ ነገር እየሆንኩ ነው እያልክ ምናምን እየመሰለ ብዙ ነገር ሊሆን አይችልም። ስለዚህ ስሜቱን ምን ያህል መግለጽ ይችላል፣ ምን ያህል ደግሞ ያንተን ስሜት ማዳመጥ ይችላል። ኮንፍሊክትም ሲሆን ስህተትም ሲኖር ይሄ ነው የሚፈታቸው አብዛኛው ነገር። አንዳንድ ስራ ላይ ስህተት በእርምት ሊታለፍ ይችላል ወይ በሆነ ነገር። ይሄ ግን ግብአት ወስዶ ሰዓት ደንበኛ ጋር ቀጥታ ምርት ስለሆነ ኪሳራ ነው። እስቲ እንዴት ነው ያንን ሲከሰት ስህተት ሲከሰት እንዴት ነው አንተ ሃንድል የምታደርገው? ለእኛ እርሊ ችግሮች መፈጠራቸው በጣም ትልቅ አድቫንቴጅ ነው። ስለዚህ ሲስተም ስለሆነ ሁሌ ክሬት የምናደርገው ሁሌ ሲስተም ነው። ለዛ ሲጀምር ከስተመር ጋር አይደርስም ስህተት ካለ ፋብሪካ ላይ ክሊር ይደረጋል። ስለዚህ ለምሳሌ ከለር ከሆነ የተሳሳተው ከልጁ ይልቅ ልጁ ያን ከለር ያልተረዳበትን ምክንያት ነው ፋይንድ አውት የምናደርገው እና የሚረዳም ሰው ከዚህ በኋላ በሲስተም እንዴት ከለር አፕሩቭ ማድረግ ይችላል። ስለዚህ ወደ ሶሉሽን ቤዝድ የሆነ ቲንኪንግ ነው ሁሌ ያሉ ሲስተሞች ላይ አድ የምናደርገው ስህተት ሲመጣ ነው። ካልመጣ እንፈራለን። በጣም ጥሩ ነገር መሳሳት አይደለ? ብዙ ተሳስተን ነው የደረሰ። በጣም አሪፍ። ለአንተስ እንደው ሁሉም የምጠይቃቸው ጥያቄዎች ስለሆነ ነው። ዋና ስራ አስፈጻሚ
የስራ አመራር ብቻ ሳይሆን የሊደርሺፕ ቲንኪንግ አለው። እንዴት ነው ማድረግ ያለብኝ? ከሰራተኞች ጋር ስገናኝ የራስህ መርሆች ይኖራሉ። ከፎቶግራፊ ደግሞ እንግዲህ 80 ምናምን ሰራተኛ ደግሞ ይዘህ መስራት ደግሞ በጣም የተለያየ ነው። አንደኛ እስቲ እንደው እንደ ስራ አስፈጻሚ ልበልህ፣ ያኔ ራስህ ላይ ነበረ ስራዎች ራስህ ነህ። 80 ምናምን ደግሞ ማኔጅ ሰው ማድረግ ያን ነገር ለማድረግ አንደኛ ራስን ምን ያህል ታዘጋጃለህ፣ ምን አይነት መጽሐፎች ታነባለህ ልበልህ፣ ራስን ሰልፍ ዴቨሎፕመንት ላይ ምን ያህል ትሰራለህ። ከዛ ደግሞ ፕሪንሲፕሎች ደግሞ እነዚህ የሰለሞን የሊደርሺፕ ፕሪንሲፕሎች ናቸው የምትላቸው ነገሮች እስቲ ንገረኝ። የኔ አንድ ነው፣ ቤዚኩ አንድ ነው። ሁላችንም ሰው ነን። ሰውን እንደ ሰው ከተቀበልክ በኋላ ማሰራትም መስራትም በጣም ቀላል ነገር ነው። ሁሉንም ሰው እንደ ሰው ነው የማየው። እንደ ሰው ስለ ራሱ ያን ኢንዲቪጁዋል ባለው ካራክተር ባለው ማንነት ማንም ይጎዳኛል ማንም ድርጅትን ይጎዳል ብዬ አላስብም። ሰው ይሳሳታል እንጂ። ስለዚህ ትልቁ ነገር ኮሚኒኬሽን ነው። በጣም ትራንስፓረንት ክፍትና ግልጽ የሆነ ኮሚኒኬሽን። በጣም ማንም አለቃ የለውም እንዳልኩ ዲፓርትመንት ሄዶች ናቸው እንጂ ያሉት ምንም አይነት እዛ ላይ የተቀመጠ አለቃ የለም። ሰልፍ ዴቨሎፕመንትስ ላይ የሚያነሳው የመጀመሪያ ፓርት ላስታውስህና ራስን እንዴት ነው ብቻህን ከማስተዳደር ወደ 80 ምናምን ሰው ማስተዳደር ትልቅ ለውጥ ነው። ሜንታሊ ሽፍት አለው። እስቲ ምን አይነት ዝግጅቶች አደረግስ? ምን ያህል ተቀየርክ? በጣም ተቀይሬያለሁ እጅግ በጣም። ግን ትልቁ አድቫንቴጅ ቁጥሩ እያንዳንዱ በአንዳንድ ቁጥር የጨመረ ነው። አሁን ኢሚዲየት 80 ሰው ብትይዝ ብዙ ነገሩ በጣም ኪዮስ ነው የሚሆነው። አንድ ነበሩ፣ አንድ ሰው መጣ፣ 2 ሆነን 3 እያለ ራሳችን ቢልድ እያደረግን የመጣ ነው። ለ2 ለ3 የምንፈልገውን ነገር 4ኛ ሰው እያለ ይሄድ። እሱ በጣም ትልቅ ነገር። ከዛ ውጪ አንደኛ ረጅም ሰዓት ብቻዬን ማሳለፍ፣ ከስራም በኋላ ከስራም በፊት ለ1 ሰዓት ተኩል ቀኑ እንዴት እንደነበር ምን ሚስ እንዳደረግ ወይም ደግሞ ምን ጥሩም ነገር እንዳደረግ ሳቢ ከዛ ማን ሰው በጣም ጥሩ ነገር እንዳደረገ። ስለዚህ ኢንተርናል እና ኤክስተርናል ኦዲት ታደርጋለህ። በደምብ ፋይናንስ ብቻ ሳይሆን አንተ ራስህ ኢንተርናል ኦዲት ታደርጋለህ ማለት ነው። ልጆቹ አፕሪሼት ማድረግ ካለብህ ይሄንን ካላሰብክ ሁሌ ችግር ሲፈጠር ብቻ የምትነጋገሩ። ስለዚህ ቀኑ ላይ ማን ጥሩ ነበር ማን በደምብ ጥሩ ፐርፎርም አድርጓል ኔክስት ዴይ አፕሪሼት ለማድረግ ቀላል ይሆናል። እስቲ በምን እናስታውስ? በምን ብትታወስ ደስ ይላል? አሁን ኢንተርፕረነርሺፕን በለው በግለሰብ ደረጃም ሰለሞን ይሄ ነው እንድትባል። 2 ነኝ። ያው ስራ ራሱ የቻለ ዘርፍ ነው። 3ኛ ጓደኝነት አለ፣ አንድ ቤተሰብ አለ። እንደ ቤተሰብ ጥሩ ባል ጥሩ አባት። ይሄ ምጥራውም አብዛኛውም ጊዜ የማሳልፈው ለዚህ አይደለም። ስራ ላይ ግን እንደ ሀገር በጣም ተጽዕኖ ፈጥረናል ብዬ አምናለሁ። በጣም ማኑፋክቸሪንግ ላይ በተለይ ካቢኔት ማኑፋክቸሪንግ በጣም ቀይረናል። በአድቨርታይዚንግ ዲዛይን ብዙ ቦታ የተለመዱ ካታሎጎች ነበሩ። ስለዚህ መጠን ለእኔ ቤት ካሉት 6 ወይ 7 ካታሎጎች ውስጥ አንዱ መርጦ ነው ለአንተ ከስተም ቢሆን። እሱን ትሬንድ ኮምፕሊት የቀየረ ብዙ ሰዎችም ወደ ሶሻል ሚዲያ ትልልቅ ካምፓኒዎች ወደ ሶሻል ሚዲያ እንዲመጡ አድርገናል። ስለዚህ 200,000 ሰው አየው ማለት ቪዲዮን ያን ያህል ሰው ሾውሩም ሊመጣ አይችልም። ፕላትፎርሙ ብዙ ሰው እንትን ያደርገዋል በጣም ያን ያህል ሰው ማርኬት ላይ ሊመጣ አይችልም። ዳይሬክት ኮኔክሽን ያለው ይመስለዋል። ያ በጣም ቀይረናል። ካቢኔትንም ከተማ ላይ ቀይረናል ያምናል። የሚታይበትን የሚቀረጽበትን ዲቴይሉን አክሰሰሪ በጣም ተጽዕኖ ፈጥረናል። ስለዚህ ሰውም ሲመጣው ሊኮች ጋር መጣው ነው የሚያስበው። ስለዚህ ይሄንን ሌጋሲ ማስቀጠል ነው። ጅማ በጣም በእንጨት ስራ ይታወቃል። አይገናኝም ከአንተ ጋር ግን ሄደህ አይተሃል እንዴት እንደሚሰራ። እኔ በጣም ይሄ በርጩማዎች ምናምን ሲመጡ የሚገራርሙ ዲዛይኖች አሉ። ኮፊ ቴብል የፎቶ እጅ ኮርነር ላይ ወቅ የምትሰካ እሱ አለ። በጣም ብዙ ነገር ነበር። ውድ ነው። ኧረ በጣም ውድ ነው አይደል? ከምን እንጨት ነበር የሚሰራው እነሱ? ዋንዛ ነው የሚሆነው። እና ሄደ ሶርስ ለማድረግ ያንን ኮኔክሽን ለመፍጠር ሞከርክ? አልሞከርኩም። የኛ ስራ ፉል ፔንት አንሰራም። ላሚኔቲንግ ኢምፖርት ሊሆን ላሚኔቲንግ ቦርድ ነው። ስታይሉ ራሱ በጣም የተለያየ ነው። ያኛው ላይክ አንደኛ የሚደረግ ነው። የራሱን የቻለ ዘርፍ ነው።
እስቲ መጨረሻ መናገር የምትፈልገው ነገር ካለ ድሉን ልስጥህና እዚህ ላይ እናቆማለን። ትልቁ ፓርት አንደኛ ራስን በደንብ ማወቅ፣ ምን ላይ ጎበዝ ነህ፣ ምን አይነት ነገሮች ላይ ሰነፍ ነህ፣ ምን አይነት ነገሮችንስ ማስተካከል ትችላለህ፣ የትኞቹንስ አዳፕት አድርገህ ነገሮችን በዛ ልክ ሼፕ ማድረግ መቻል በራሱ አንድ ነገር ነው። ስለዚህ ጎበዝ የሆንክበትን ነገርና ጎበዝ የሆንክበትን ሰዓት ካወቅክ ከዛ በኋላ ኮንሲስተንሲ ነው ትልቁ ነገር። በቋሚነት ሳታቋርጥ ያሰብከውን ትልቅ ነገር በየትኛውም ውጣ ውረድ ውስጥ ለረጅም ጊዜ ማድረግ መቻል ያ በጣም ትልቅ ለውጥ ያመጣል። ስለሚያዋጣ አይደለም አንተ ጎበዝ የሆንክበትን ነገር። እንግዲህ በጣም አመሰግናለሁ ሰሌ ለቆይታችን። አሁን ያው ወደ ስራ ገበታ ትገባለህ። በርካታ ነገሮችንም እንግዲህ አያለው ብዬ እርግጠኛ እምነት አለኝ በአንተም በልቅም ፈርኒቸር። ለቆይታችን በጣም አመሰግናለሁ። መልካም የስራ ጊዜ እንደሚል ደስ ብሎኛል ስላልከኝ።